አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድ የአሚራ ዩቱብ ተከታታዮች ከኔ ጋር ሁሉ ሰላም አልሐምዱሊላ። ረመዳን እንዴት አድርጎ ይዟችኋል? ከኔ ጋር ሁሉ ሰላም አልሐምዱሊላ። እና ዛሬ በአዲስ ቪዲዮ መጥቻለሁ። ግን ቪዲዮ ሙዚቃ አለበት፣ ምንም ማድረግ አልቻልኩም። ግን ይሄ ታሪኩ በጣም ስላሳዝነኝ ለእናንተ ለቤተሰቦቼ ይዤ መጥቻለሁ ማለት ነው። ላስተዋውቃችሁ፣ እህቴ ናት ማርቱ በሪሶ። እኔ ደግሞ ማሬ ብዬ ነው መጠራት። የታላቅ ታላቅ ታላቅ እህቴ ናት። 36 ዓመቷ ነው። የአእምሮ ታማሚ ናት። በ7 ዓመቷ ነው ታማ ያገኘናት። ስትወለድ ንጹህ ነበረች። 7 ዓመቷ ላይ ግን ድንገት አለመናገር ጀመረች። የሷ ታናሽ እህት የኔ ታላቅ እህት ዛሬ የ3 ልጆች እናት ናት። የቤታችን ታላቅ እህቴ ግን ይሄው ሁሌ መሳቅ፣ ስታለቅስ አይተናናቅ፣ ሁሌ ፈገግ ብላ ምትውለው። ማርዬ ማሬ የኔ ታናሽ ወንድም ደግሞ ልክ እንደሷ የአእምሮ ታማሚ ነበር። አሁን ካረፈ 2 ዓመት ገደማ ሆኖታል። ከጊዜ በኋላ ህመሟ እየጠናባት ሲመጣ ጸበል ብዙ ቦታ እናታችን ይዛት ብትንከራተትም ከታናሽ ወንድሜ ጋር ይዛ ብትንከራተትም ከጊዜያቶች በኋላ ግን ተስፋ ቆረጠች። እኔ ያኔ ልጅ ነበርኩ። ሳድግ ገንዘብ ሲኖረኝ አሳክማችኋለሁ፣ ጉልበት ሲኖረኝ የምፈልግበት ቦታ ሁሉ ጸበል የሚባሉ ቦታዎች ሁሉ ይዣቸው ሄዳለሁ። ገንዘብ የማግኘት ወይንም ደግሞ ገንዘብ ጋር ባልደርስም ገንዘብ ማምጣት የሚችል ጉልበት ሲኖረኝ ታናሽ ወንድሜ አረፈ። መንፈሳዊ ህይወቴ ደከመ። በቃ ጸበል ይዣት ሄዳለሁ። ሳድግ ስል ደግሞ መንፈሳዊ ህይወቴ ደከመ። እሷም 36 ዓመት ገደማ ሲሞላት እዚህ ዕድሜ መካከል ነው ያለችው። ከእህልና ውሃ በቀር ከኛ ምን አላት የሚል በቃ ተስፋ ቆረጠ። አሁን እየኖርን ነው እና ህይወት እንዳሰብኩ አይደል አባቴ። ህይወት እንደታሰበው አይደል።